በእግዚአብሔር ፊት ሴቶቹም ወንዶቹም እኩል ናቸው። የሰይጣን ፈተናን ብለው ዓለም ብለው በጠቅላላ ታርጌት የሚያደርገው ሴት ልጅ ነው። ያ ህብረት ተደምሮ ነው የቅዳሴ ጸሎት የሚባለው። ከዚህ በኋላ ዓለም ከጠፋች የምትጠፋው በሴት ነው፣ ክዳነች ምንድነው በሴት ነው። ይሄ ግን የሴቶችን የበታችነት የሚገልጽ አይደለም። ሴት ልጅ በጣም ውድ ነገር ነው። ፌሚኒዝም ጋር ተያይዞ ቤተክርስቲያንም ለሴቶች ቦታ እንደማትሰጥ ሴት ልጅ በቤተክርስቲያናችን በመጽሐፍ ቅዱስ ጸጋዋ መወደድ ነው። በሃይማኖት ሰበብ ሴቶች ይጎዳሉና ያን ነገር ጥሰው መውጣት አለባቸው። ለሚወዱት ሰው መልካም ፍቃድ ሲባል ማየት የሌለብን ነገር ማየት ነው። ሁሉን ነገር ማድረግ አለባቸው። በዓለም ላይ የትኛውንም ነገር ማድረግ አለባቸው። እኛ የሚገባንን እንድናገኝ እሱ የማይገባውን ነገር አደረገ። የፍቅር መልኩ እንደዚህ ነው። ዲያብሎስ የጠየቃቸው ያላቸውን ሳይሆን የሌላቸውን ነበር። ሁሉም ነገር ሴት ላይ ይጎላል፣ ይደምቃል። በልብስ ስላልተሸፈነች ነፃነቷን እንዳወጀች እንድታስብ ማድረግ። የሴት ልጅ ፍቃድ የተስተካከለ ካልሆነ የወንድ ልጅ ፍቃድም የተበላሸ ነው የሚሆነው ማለት ነው። ሴቶች ይህንን ተጠቅመው የክህነት አገልግሎት እንሰጣለን፣ ከፕትርክናም ድረስ እንደርሳለን። ለብዙዎቻችን ቤት እናቶቻችን ቢወጡ የብዙዎቻችን ቤት ይፈርሳል። ሁሉም ነገር ዓለም ላይ አንድ አይነት አይደለም። በተፈጥሮ ሕግ እያንዳንዱ ነገር የራሱ ጸጋ አለው፣ የራሱ መልክ አለው፣ የራሱ ቅርጽ አለው። ያ ልዩነት እንጂ መበላለጥ አይደለም። በእግዚአብሔር ፊት ሴቶቹም ወንዶቹም እኩል ናቸው በእግዚአብሔር ፊት። ያም እንዲሆን የምታውቂው ምንድነው? በስርዓተ ቅዳሴው ላይ፣ በሰዓታቱ ላይ፣ በኪዳኑ ጸሎት ላይ ስትሄጂ ሶስቱም አካላት ዋናዎቹ ይሳተፋሉ። ህዝብ የጸሎቱ አንድ አካል ነው። ወይም ያ የቅዳሴ ጸሎት በሁሉም አካላት ነው የሚቀርበው። የህዝብ የጸሎት ድርሻ አለ፣ የካህኑ የጸሎት ድርሻ አለ፣ የዲያቆኑ የጸሎት ድርሻ አለ። ሁሉም ይጸልያሉ። ያ ህብረት ተደምሮ ነው የቅዳሴ ጸሎት የሚባለው። ኪዳንም ላይ ስትመጪ እንደዛው ነው። ስለዚህ ይሄ ህብረት የመንፈስ ቅዱስን ህብረት የሚላላኩ የሚያገለግሉ ካህናት አሉ። ያን የክህነት አገልግሎት የሚሰጡት ወንዶች ቢሆኑ ይሄ ግን የሴቶችን የበታችነት የሚገልጽ አይደለም ለማለት እወዳለሁ። በዚህ ዙሪያ የሚነሱ ብዙዎች አሉ። በተለይ ከፌሚኒዝም ጋር ተያይዞ ቤተክርስቲያንም ለሴቶች ቦታ እንደማትሰጥ፣ የሴቶችን ጉድለት በማንሳት የሴቶችን ጥቅም እናስከብራለን፣ የሴቶችን የበላይነት እናሳድጋለን። በተለያየ ማህበረሰብ ሴቶች ይጨቆናሉ፣ በጎጂ ልማድ፣ በተለያየ በሃይማኖት ሰበብ ሴቶች ይጎዳሉና ያን ነገር ጥሰው መውጣት አለባቸው። ሁሉን ነገር ማድረግ አለባቸው። በዓለም ላይ የትኛውንም ነገር ማድረግ አለባቸው በሚል በየትኛውም ደረጃ ላይ ሴቶችን የማሳተፍ ነገር ታያለሽ። ጽሁፎች ይወጣሉ፣ የተለያዩ ሀሳቦች፣ ቲዎሪዎች ይሰራሉና የሴቶችን ጥቅም ለማስከበር ሴቶችን ለመደገፍ የሚለው ነገር አይከፋም። ግን ይሄ ነገር አድጎ ቅርጹን ሲቀይር ሌላ ሀሳብ ይዞ እየመጣ ነው። ምን አመጣ መሰለሽ? የአዳምና የሔዋን ታሪክን ስታስታውሺ ዲያብሎስ የጠየቃቸው ያላቸውን ሳይሆን የሌላቸውን ነበር። እግዚአብሔር ያልሰጣችሁ ነገር ምንድነው? የከለከላችሁ ነበር ያላቸውና እግዚአብሔር ደግሞ ሁሉን ሰጥቶ አንዲት ነገር ብቻ ነበር የከለከላቸው። ያችሁም ለሕግ ምልክት እንድትሆን ነው ዕፀ በለስን የከለከላቸውና እሱ የጠየቀው የሌለውን ነው። ያችኑ የለንም ብለው ያሰቧትን አንዲት ነገር ነገሩት። በዛች ገብቶ ያላቸውን ኢን ሚሊየንስ የሚቆጠር ነገር አሳጣቸው ማለት ነው። እና አንዳንድ ጊዜ ደካማ ጎን በሚመስሉ ነገሮች ገብተው ብዙ ነገራችንን የሚያበላሹ አካላት አሉ። ሴቶችን የበታች ሆነዋል፣ ተረግጠዋል ብለው በሚያስቡበት ማህበረሰብ ገብተው የማህበረሰቡን ባህል፣ ማንነት፣ ሃይማኖት፣ ቅርጽ ለመቀየር የሚሞክሩ አካላት አሉ። ሴቶቹን ተጠቅመው ሴቶቹም ተበድለናል፣ እንደዚህ ሆነናል በሚል ሰበብ ስልጣን ለማግኘት ወይም የሆነ ነገር ለማድረግ ያንን እንትን ይጠቀማሉ ማለት ነውና አሁን በተለይ የግሎባላይዜሽን ሂደት ስታየው የሴቶች ተሳትፎ በጣም ሰፊ ነው። የሴቶችን ያለባበስ ቅርጽ የቀየረው ሴቶችን ተጠቅሞ ነው አይደለም? መቼም ወንዶች አይደሉም ወንዶችን የሚያሳዩአቸው። እንግዲህ በአጠቃላይ እንደ ዓለም የሴቶች ያለባበስ ታሪክ ስታዩ አሁን የደረሰበት ደረጃ ደርሷል። እንደዚህ አልነበረም ዓለም ላይ ሴቶቹም አሁን ያለበት ደረጃ ላይ አልደረሰም። የትኛውም እምነት ላይ የትኛውም ባህል ላይ ብትወስጂው ማለት ነውና ሴቶችን ተጠቅመው ለምሳሌ የምትሸፋፈን ሴት በቃ የበታችነት ስሜት እንዲሰማት ነው። ወንዶች እሷን እየጨቆኑ ነው፣ ተገላልጣ መሄድ ነፃነት ነው ብላ እንድታስብ ማድረግ። እኔ ስሸፈን በቃ ወንዶች እኔን እየጨቆኑ ነው ብላ እንድታስብ እና ራሷን ገልጣ ስለሄደች ወይም በልብስ ስላልተሸፈነች ነፃነቷን እንዳወጀች እንድታስብ ማድረግ። መልበስና አለመልበስ የነፃነት ምልክት
አድርገው እንዲያስቡት። ልክ በዚህ መንገድ ሴቶችን በመጠቀም አሁን ብዙ ስርዓቶቻችንን ሊያጠፉ ይሞክራሉ ማለት ነው። እና እንደውም በቤተክርስቲያን ዙሪያ በሮማ ካቶሊክ የሆነ ነገር አለ። ሴቶች ይህንን ተጠቅሞ የክህነት አገልግሎት እንሰጣለን ከፕትርክናም ድረስ እንደርሳለን የሚል ሂደት እንትን ብለዋልና ይህንን የወለደው ከውጭ ያለው ኃይል ነው፣ የውስጡ አይደለም። እንዳልኩሽ ሃይማኖት ሁሉም ሰው በትህትና በፍቅር ሆኖ እግዚአብሔርን በመለመን ወደ እግዚአብሔር የሚቀርብበት እንጂ በብልጣብልጥነት ወይም ምድራዊ ሹመት በመያዝ የሚገኝ አይደለም። ሃይማኖታዊ ሹመት በቸርነቱ እግዚአብሔርን በታች ያሉትን ወይም ለምሳሌ እኔ ከኔ በታች ያሉትን በመርዳት የበለጠ በረከት ማግኘት ፈልጋለሁ። ያ ግን እንደ ምድራዊ ሹመት እኔ እንደዚህ አይነት ነኝ ብዬ የምመካበት አይደለም። በዚህ ምድር ምንም የምንመካበት ነገር እንደሌለ ሐዋርያቱ ነግረውናል። እነ ቅዱስ ጴጥሮስ ሩጫዬን ጨርሻለሁ አሉ። ያ ማለት ምድር ላይ ሩጫ ነው፣ አገልግሎት እንጂ ክብር የሚባል ነገር ከሰማይ ከእግዚአብሔር የምናገኘው ነገር ነውና ክህነትም የትኛውም ነገር በዚህ ዓለም እስካለን ድረስ ሩጫ ነው። ይህንን ዓለም አሸንፈንበት እንድንሄድ እና የማያልፈውን ክብር እንድንወርስ ነው እንጂ በዚህ ምድር ላይ የምንጠብቀውም ክብር የለም፣ የምንጠብቀው ምንም ነገር የለምና ከዛ ግን ምን ያደርጋሉ? እንደ ምድራዊ ሲመት ሰዎችን ለምሳሌ ምንም እኮ እንትን የለውም። የአሁኑን የቤተክርስቲያናችን ነባራዊ ሁኔታ ብታይ የተለያዩ ነገሮችን መንፈሳዊ ክንውኖችን በስጋዊ እይታ እያየን ያለንበት ሁኔታ አለ። በመንፈሳዊ ኩነት ይፈጸሙ የነበሩ ስርዓቶች እንደ ስጋዊ አሰራር እየተሰሩ ያለበት ሁኔታ አለ። ይሄ ምንድነው? ጠላት ጉድለት በሚመስሉ ነገሮች ግን ጉድለት ባልሆኑ ነገሮች እየገባ ውስጣችንን ያጠፋበት መንገድ አለና ፌሚኒዝም ሴቶችን የጎዳበትም ነገር በጣም ብዙ ነው፣ የጠቀመበትም ትንሽ ነገር አለ። ዓለም ላይ የሚሰራው ነገር በጠቅላላ ያው ዓለም የምንለው የሰይጣንን ፈተና ብለው ዓለም ብለው በጠቅላላ ታርጌት የሚያደርገው ሴት ልጅ ነው። ምክንያቱም ሴት ልጅ ኮንትሮል ማድረግ ከተቻለ ወንድን መያዝ ቀላል ስለሆነ ይሄ የኛ ሀሳብ አይደለም። በቤተክርስቲያናችንም ስናየው ዓለም በሴት ነው የጠፋችው አይደል? መጀመሪያ የዳነችው በሴት። ከዚህ በኋላ ዓለም ከጠፋች የምትጠፋውን በሴት ነው፣ ከዳነች የምትድነው በሴት ነው። አጠፋፉና አነሳሱ ብቻ ነው የሚለያየው። ሰው ለምን ይሄ ነገር ይሆናል ሲባል ሴት ልጅ በቤተክርስቲያናችን በመጽሐፍ ቅዱስ ጸጋዋ መወደድ ነው ጸጋዋ አይደል? ይውደድሽ ነው የተባለችው። መውደድን ደግሞ ከክርስቶስ በላይ የሚያውቀው የለም። ሰው ክርስቶስ እኛን ስለወደደን ምን አደረገ ብለን ስናይ አልተፋም፣ ተተፋበት እንጂ አልመታም አይደል? ተመታ እንጂ። መውደድ አሁን መውደድ ይሄ ነው መልኩ ማለት ነው። ለሚወዱት ሰው መልካም ፍቃድ ሲባል ማየት የሌለብን ነገር ማየት ነው። ለስም አጠራሩ ክብር ምስጋና ይግባና ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋ መልበስ አይገባውም፣ በበረት መወለድ አይገባውም አይደል? መመታት መተፋት አይገባውም። ለምንድን ያን ያደረገው? እኛ የሚገባንን እንድናገኝ እሱ የማይገባውን ነገር አደረገ። የፍቅር መልኩ እንደዚህ ነው። ወንድ ልጅ ይውደዳት ሲባል ፍቃዱን ለሷ አይተው እንደማለት ነው በሌላ አገላለጽ። የሴት ልጅ ፍቃዷ የተስተካከለ ካልሆነ የወንድ ልጅ ፍቃድም የተበላሸ ነው የሚሆነው ማለት ነው። በእኛ ሀገር በጣም በቃ ሀገራችን ከእምነት ጋር ከትውፊት ጋር እንዴት ያዘች ስለሆነች አባባሎቿም ምሳሌዎቿም ሞር ወደ ቤተክርስቲያን ሄዳሉ አይደለ? በእኛ ሀገር አስተሳሰብ የሴት ልጅ ድንግልና በጣም ክቡር ነው። ለምን ይሄ ሆነ ሲባል ዮሐንስ አፈወርቅም እንደሚለው አባቶችም ሲያስተምሩ እንደምንሰማው ጦርነት ሀገር ከሀገር ይዋጋል፣ ህዝብ ከህዝብ ይዋጋል፣ ሰው ከራሱ ጋር ይዋጋል። ከባዱ ጦርነት ከራስ ጋር የሚደረገው ውጊያ ነው አይደለ? ሴት ልጅ ገና እንደተወለደች ትንሽዬ ልጅ እንዳለች ድንግልናሽን ጠብቂ፣ እንደዚህ ካልሆነ እንደዚህ ትሆኛለሽ ብሎ ያንን ጫና እሷ ላይ ማሳደር ራስሽን አሸንፊ ማለት ነው በሌላ አማርኛ። አሁን እቺ ልጅ ያችን ነገር ይዛ ራሷን ታሸንፋለች አይደለ? ራሷን እንዴት ማሸነፍ እንዳለባት ትማራለች። ይሄን ነገር ኦሬዲ እንደ ማህበረሰብ አደራ ስለተጣለባት ራሷን በማሸነፍ ውስጥ የምትማረው ብልሃት፣ የምታውቀው የምትለምደው መልካም ልምድ ታዳብራለች። ትንሽ ከፍ ስትል ደግሞ የጓደኛ ግፊት ደግሞ አለ። እሷ ወደማይጠቅማት ነገር እንድትሄድ ወይ ደግሞ እነሱ ያዩትን ነገር በማካፈል በየዋህነትም በልጅነትም ሊሆን ይችላል የጓደኛ ግፊት ይመጣል። እቺ ልጅ ደግሞ ያን ነገር ለማስከበር ስትል የጓደኛ ግፊት እንዴት ማሸነፍ እንዳለባትም ትማራለች ማለት ነው። ሰዎችን እንዴት ኮንትሮል ማድረግ እንዳለባት፣ ከሰው ጋር ያለትን ኮንታክት እንዴት ከፍቃዷ መውጣት እንደሌለባት እየተማረች ትሄዳለች። በዛ ውስጥ እየበሰለች ነው እቺ ልጅ። በተቃራኒው ደግሞ የተቃራኒ ጾታ ግፊት ደግሞ አለ። ያንን ማሸነፍ ስለምዳለች እቺ ልጅ አሁን ራሷን ካሸነፈች፣ የጓደኛ ግፊት ካሸነፈች፣ ተቃራኒ ጾታን ግፊት ካሸነፈች ብስል ሴት ነው የምትሆነው ማለት ነው። በዛ ውስጥ ያቺ ብስል ሴት ወንድ ልጅ ወዷት ሲመጣ ፍቃዷ የተስተካከለ ፍቃድ ነው የምትገኘው። ጓደኛ ማሸነፍ ለምዳለች፣ ተቃራኒ ጾታ ማሸነፍ ለምዳለች። በዚህ ውስጥ ደግሞ ራሷን አብስላለች። ማብሰሏ ጥቅሟ ምንድነው? ወንድ ልጅ ወዷት ሲሄድ አፍቅሯት ከሷ ጋር ለመኖር ሲሄድ ፍቃዱ የተስተካከለ እንዲሆን ትረዳዋለች። እሱ ብቻ አይደለም፣ በዚህ መንገድ ያለፈች ሴት ልጅ ወልዳ ከልጇ ጋር እስከ 3 ዓመት ከ4 ዓመት ሰፊ ጊዜ እሷ ነች የምትሆነው። በዚህ ነገር ተስተካክላ የኖረች ሴት ልጁን በምን አይነት መንገድ ነው የምታሳድገው? ልጁ በንግግሯ
ከሰው ጋር ባላት ግንኙነት በእያንዳንዱ ነገር ለልጁ ትምህርት ቤት ነው የምትሆንለት በዛ መንገድ እንድትሄድ። አሁን ዓለም ላይ የሚደረገው ነገር ሴቶች ቅርጽ እንዳይኖራቸው ማድረግ ይመስለኛል እኔ። ሴቶች በዛ መንገድ ካለፉ ጠንካራ እናት ይሆናሉ። ጠንካራ እናት ደግሞ ሀገር ነው የምታቆመው። እርግጠኛ ሁኜ ነው የምነግርሽ፣ አሁን ከብዙዎቻችን ቤት እናቶቻችን ቢወጡ የብዙዎቻችን ቤት ይፈርሳል። የቆመው በእናቶች ነው። እንደዚህ አይነት እናቶች እንዳናገኝ ሴት ልጅ ከባህልና ከእምነት ውጪ ማድረግ አለ በትክክል ማለት ነው። ሴት ልጅ ግን በባህልና በእምነት ብትቀበር ወርቅ ነው የምትሆነው። ለምሳሌ ወርቅ የሚያወጣ ሰው ቆፍሮ ምን ብሎ ደክሞ መድከም ፊዚካሊ ብቻ አይደለም፣ በቃ ውስጡን ሲደክመው ተስፋ እያደረገ ነገ አገኛለሁ እያለ እየበረታ እየጠነከረ ወርቁን ሲያገኘው ለወርቁም ቫልዩ ያለው ሰውየውም ጠንካራ ሰው ነው የሚሆነው። ሴቶቻችን ልክ እንደዚህ በባህልና በእምነት የተቀበሩ ቢሆኑ እነሱን ለማግኘት ወንዱ የሚሄደው ርቀት ሳያስበው ሀገራዊ ሃይማኖታዊ ወንድ ሆኖ ራሱን ያገኘዋል። ይሄ ምክንያት ስለሆነ ሴቶችን ማድከም ከተቻለ በጣም በቀላሉ ወንድ ልጅ መያዝ ስለሚቻል ሁሉም ነገር ሴት ላይ ይጎላል፣ ይደምቃል። ይሄ ነገር እኔ እንትን አይለኝም፣ በጣም ይገርመኛል። እና ይሄ መሆን የለበትም። ሴት ልጅ በጣም ውድ ነገር ነች። ያንን ነገር እንድታጣው፣ ስሜታዊ እንድትሆን፣ ጊዜያዊ ነገር ላይ ፎከስ እንድታደርግ አይነት ነገሮች አያለሁኝ እኔ በፊልምም በሙዚቃም በምንም እሷን ማቅለል በደንብ አያለሁኝና ይሄ መሆን የለበትም ከሚል አንፃር ወደ ሴቶች በደንብ ብሰራ ደስ ይለኛል።